የመጨረሻው ስቴፕ ደግሞ እንዴት ኤጀንት አይዲ እናስገባለን የሚለው ነው። ኤጀንት አይ ማለት ሆስቶችን በደንብ ስለ ፕላትፎርሙ ብቁ ማድረግ የሚችል ያልገባቸውን ነገር ስለ ፕላትፎርሙ የሚያስረዳ ማለት ነው። የመጨረሻውና ደግሞ እንዴት ኤጀንት አይዲ እናስገባለን ነው። ኤጀንት አይዲ ለማስገባት ከታች ያሉት አይከኖች አሉ። እዚህ ጋር የላይ ምልክት አለች። እዚህ ጋር የፓርቲ ስንገባ የምንገባባት ናት። ይችኛዋ ሚሴጅ ፎቶ እና ቪዲዮ አፕሎድ የምናደርግባት ነው። ይችኛዋ የሚሴጅ ወይም ኖቲፊኬሽን ምልክት ነች። ይች ማለት ነው። ይችኛዋ ደግሞ ይች ደግሞ የፖፖ ሴቲንግ ብለን የምንጠራት ይች ማለት ነች። የፖፖ ሴቲንግ ብለን የምንጠራት ይች የአምፖል ቅርጽ የምትመስለዋ እዚህ ጋር እንገባለን። አምስተኛዋ የፖፖ ሴቲንግ ብለን የምንጠራት ማለት እዚህ ጋር እንገባለን። እዚህ ጋር እነካለን። ይችን ነካ። ይህን ከነካም በኋላ ምን ይመጣልናል? ከዚህ ጋር ማይ ኤጀንሲ ቅድም እዚህ ጋር ገብተን የፊት አሻራ ምናምን ፌስ አውተንቲኬሽን የሰጠንበት እዚህ ጋር ነው። እዚህ ጋር ኤዩቲኤች የምትለው የፊት አሻራ ሰጠን ጨርሰናል። ስለዚህ ይህን ሰጠን ከጨረስን በኋላ ቀጣይ ኤጀንት አይዲ እናስገባ። ኤጀንት አይዲ ለማስገባት እዚህ ጋር የምንገባ ማይ ኤጀንሲ የሚለው ላይ እንገባለን። ማይ ኤጀንሲ የሚለው ገባን በኋላ ምን ያመጣልናል? ያው ነካ ነው። ምን ያመጣልናል? ፕሊስ ኢንተር ኤጀንት አይዲ ምን ያመጣልናል? እያችሁ ያልሽ ጋር ፕሊስ ኢንተር ኤጀንት አይዲ ፕሊስ ኢንተር ኤጀንት አይዲ የሚለውን የኔን ኤጀንት አይዲ ታስገባለች። የኔ ኤጀንት አይዲ ስንት ነው? 44 90 36 12 44 አስገባው። 44 90 36 12 አያችሁ። የኔ ኤጀንት አይዲ ሳስገባ ከታች ዮናታን ኤጀንት ሚል መጣ። ስለዚህ አይዲውንና ስሙን ቸክ ማድረግ አለባቸው። ስለዚህ 44 90 36 12 ስታስገቡ ዮናታን ኤጀንት አይዲ ነው መጣ። ከዚያ መጨረሻ ላይ ምን ትሉታላችሁ? ይሄን ኤጀንት አይዲ ካስገባችሁ በኋላ እዚህ ጋር ፕሊስ ኢንተር ኤጀንት አይዲ የሚለውን ትነካላችሁ። ይሄንን ትነካላችሁ። ይሄን እንደነካችሁት ምን ያመጣላችኋል? ኮንፊርም ወይም ካንሰል ይላል። አሁን ምን ትሉታላችሁ? ኮንፊርም ትሉታላችሁ። ኮንፊርም ትሉታላችሁ። ስለዚህ ኮንፊርም ስትሉት ምን ይመጣላችኋል? ያው ኮንፊርም አልኩትኝ። አያችሁ፣ ኮንፊርም ስትሉት ሉክ ኮንግራጁሌሽን ዮናታን ኤጀንት ላይ ገብተሃል። እኔ በራሴ በሌላ ስልክ እየከፈት ስለሆነ ዮናታን ኤጀንት ላይ ተመዝግበሃል አለኝ። ስለዚህ አሁን እናንተ ተመዝግባችሁ ጨረሳችሁ ማለት ነው። ተመዝግባችሁ ስጨርሱ ይሄ ያመጣላችኋል ማለት ነው። ስለዚህ ከእናንተ ጋር ሜሴጇ ላይ ኖቲፊኬሽን ይመጣላችኋል ማለት ነው። ስለዚህ አሁን ምንድነው የምትወጡት? ባክ ብላችሁ የምትወጡት ባክ ብላችሁ ትወጡት። በየት ነው? በዚችኛዋ እዚህ ጋር ባለችው ባክ ብላችሁ ነው የምትወጡ። ያው ምን ታደርጉልኛላችሁ? እዚህ ጋር ባክ የባክ በተን ነች። እችኛዋ ባክ ብላችሁ ታወጣላችሁ ማለት ነው። ስለዚህ ያው ባክ እየወጣሁ ጨረሱ። ከዚህ ጋር ምን ያመጣላችኋል? መጨረሻ ላይ ያቸው ሲስተም ምን ያቸው እዚህ ጋር ምን ይላል? ስለዚህ you have successfully joined the agency ዮናታን ኤጀንት 44 90 36 12 ተመዝግባችኋል ይላል። በዚህ መሰረት ነው ተመዘግባችሁ ጨረሳችሁ። ቀጣይ እንዴት ላይቭ እንደምሰራ እንዴት ፓርቲ እንደምንቀመጥ አሳያችኋለሁ። አመሰግናለሁ።